ሰላም ጤና ይስጥልኝ። በየቀኑ ያለ ፈቃዳችሁ ወደ ተለያዩ የቴሌግራም ግሩፖችና ቻናሎች እየተጨመራችሁ በሐሰተኛ ሎተሪዎችና በማጭበርበሪያ መልእክቶች ተሰላችታችኋል? ይህ ግሩፕ ምንድን ነው? ይህ ግሩፕ ውስጥ እንዴት ገባው? ወይም ማን ነው ወደዚህ ግሩፕ የቀላቀለኝ ብላችሁ መጨነቃችሁ መቋጫ እንዲያገኝ ትፈልጋላችሁ? እንግዲያውስ ይህን ቀላል ስቴፕ ተከተሉ። እስከ መጨረሻው አብራችን ቆዩ። መጀመሪያ ስልካችሁን ትከፍታላችሁ። ከዛም ወደ ቴሌግራም አፕሊኬሽኑ ትገባላችሁ። ልክ እንደገባችሁ ከታች ካሉት ምልክቶች ሴቲንግስ የሚለውን ምርጫ ክሊክ ታደርጋላችሁ። ሴቲንግስ ከገባችሁ በኋላ ወደ ታች ትንሽ ስክሮል ታደርጉና ፕራይቬሲ ኤንድ ሴኩሪቲ የሚል አማራጭ ታገኛላችሁ። ይህ ክፍል የግል ደህንነታችሁንና ሚስጥራችሁን ሙሉ በሙሉ የምታስከብሩበት ዋናው መቆጣጠሪያ ነው። እሱን ክሊክ አድርጉ። በመቀጠል ፕራይቬሲ በሚለው ርዕስ ስር ወደ ታች ስክሮል ስታደርጉ ኢንቫይት የሚል ምርጫ ታገኛላችሁ። ይህ ክፍል አብዛኛውን ጊዜ ኤቭሪባዲ ተብሎ ስለሚቀመጥ ማንኛውም ሰው ያለ ፈቃዳችሁ ወደ ፈልገው ግሩፕ እንዲቀላቀላችሁ እድል ይሰጣል። እሱን ክሊክ በማድረግ ወደ ውስጥ ግቡ። ማን ነው ወደዚህ ግሩፕ የቀላቀለኝ የሚለው ግራ መጋባት አብቅቶ በሰላም እንድትጠቀሙ የሚያደርገው ዋናው ቁልፍ መፍትሄ ያለው እዚህ ጋር ነው። who can admit በሚለው ስር ሶስት አማራጮችን ታገኛላችሁ። የመጀመሪያው everybody። ይሄኛውን ምርጫ ላይ ካደረጋችሁት ማንም ሰው የእናንተ ስልክ ቁጥር ወይም ዩዘር ኔም ካለው ብቻ ያለምንም ፈቃድ ወደ ፈለገው የቴሌግራም ግሩፕ እና ቻናል ሊጨምራችሁ ይችላል ማለት ነው። ይሄ አብዛኛውን ጊዜ ለጥቃትና ለአሳሳች የሐሰተኛ ሎተሪዎች፣ ለገንዘብ ጥያቄዎችና ያላግባብ የሐሰተኛ መረጃዎችን እንድታሰራጩ ሊያጋልጣችሁ ይችላል። ሁለተኛው ደግሞ ማይ ኮንታክትስ ነው። ይሄን ካበራችሁ ወደ ቴሌግራም ግሩፕ ወይም ቻናል ሊጨምራችሁ የሚችሉት በስልካቸው ቴሌግራም ኮንታክት ሊስት ያሉ ሰዎች ብቻ ናቸው። ይህም ከማታውቁት ሰው የሚመጣን ያልተፈለገ ግብዣ በመከላከል ለሐሰተኛ ሎተሪዎችና ለተለያዩ ማጭበርበሪያ መልእክቶች እንዳትጋለጡ ይረዳችኋል። ሶስተኛውና የመጨረሻው ኖቤዲ ነው። ይህኛው ደግሞ የመጨረሻው አስተማማኝ መንገድ ነው። ማንም ሰው የቴሌግራም ኮንታክታችሁን ቢሆን እንኳን ያለ እናንተ ፈቃድ ወደ የትኛውም የቴሌግራም ግሩፕ ወይም ቻናል መጨመር አይችልም። አንድ ሰው ሊጨምራችሁ ቢፈልግ ሊንክ ይልክላችኋል እንጂ ያለ እናንተ ፈቃድ ማስገባት አይችልም ማለት ነው። ሌላው በጣም የሚገርመው አማራጭ ደግሞ አድ ኤክሴፕሽንስ የሚለው ነው። ለምሳሌ ኖቤዲ የሚለው መርጣችሁ ነገር ግን ኦልዌይስ አለው በሚለው ስር የተወሰኑ ሰዎችን ከመረጣችሁ እነዚህ የመረጣችኋቸው ሰዎች ብቻ ወደ ቴሌግራም ግሩፕ ወይም ቻናል የመጨመር ፈቃድ ይኖራቸዋል። ከነሱ ውጪ ከቴሌግራም ግሩፕ ወይም ቻናል ማንም ያለ እናንተ ፈቃድ መጨመር አይችልም ማለት ነው። እንግዲህ በዚህ መንገድ የቴሌግራም አካውንታችሁን ከማያስፈልጉ የቴሌግራም ግሩፖችና ቻናሎች ጭመራ መጠበቅ ትችላላችሁ። ይሄ መረጃ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሸር አድርጉት። እንደዚህ አይነት ጠቃሚ የቴክኖሎጂ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።